ለቅኝት ባንድ ምንድነው ሰይፉ ቤቢስ ጊዜ ወስዳችሁ ስለምትመለከቱኝ እግዚአብሔር ያክብርልኝ እንኳን በሰላም ተገናኘን ብለናል ሳምንቱ እንዴት ነው ጥቅምት ገብቷል ነፋስ አለ በጥቅምት አንድ አጥንት ይባል ነበር ብዙ ነገሮች አሁን ተስተካክለዋል ለማንኛውም ለጥቅምት ስለደረስን ወርሃ ጥቅምት ነው የተዘፈነለት እኮ ነው የጥቅምት አበባ አይደል እንዴ ያው እንኳን አደረሳችሁ ለጥቅምት ብለኝ ጥቅምት ባሳለፍነው ሳምንት እንግዲህ የተለያዩ አዳዲስ ነገሮች አሉ ትዝናውን ያለኝ የሰይፉ ቤቢስ የሙዚቃ ባንድ አባል ስማገኘው ባሳለፍነው ሳምንት የዝርፊያ ሙከራ ተደርጎበታል ይሄ ነገር በጣም አሳሳቢ የሆነ ነው በእያንዳንዱ ጓዳ ውስጥ እየገባ ነው ከተማችንን አረ ወደ ውስጣችን መመልከት ይገባናል ስሜ እውነት ነው የሰማሁት እውነት ነው ሰይፍ በአባረሩ 8 ሰዓት ሌሊት ላይ ተከታተሉኝ ከመስቀል ፍላወር ነበር ወደ ቦሌ የመጣው ወደ 8 ሰዓት ተኩል አካባቢ ነው ከስቱዲዮ ወጥቼ ጓደኛዬ ጋር ነበርኩኝ በመኪና ዶልፊን መኪና ነው ያዙት መንገድ እየዘጉ እየተሳደቡኝ ነበር ምናምን ያው ወርጄ እንድጣላና እንትን ለማድረግ ነው ከዛ አጋጣሚ ወደ ደንበል አካባቢ ሲደርስ የፌደራል ፖሊስ አባላትና ይውና ለነሱ ለመጠቆም ዳርጄ እየነገርኳቸው እነሱ ፌደራሎችን አላዩም ነበር ጋይታውኝ ቆሙ መንገድ ዘግተው ከዛ ፌደራል ፖሊሶች ሊያስቆሟቸው ሞከሩ ቢያቀባብሉም ጥሰው አለፉ ከዛ በኔ መኪና ጫንኳቸውና ተከታተልን አጋጣሚ ወደ ቦሌ ታጠፉና ጥሰናለፍ ሄዱ በጣም በስፒድ ነበሩ እኛም ተከተልናቸው እኛ ፍሬንድሺፕ አካባቢ ደርሰን በቃ ያመለጡን መስሎን ዞረን ስንመለስ ወሎ ሰፈር ወደ ቦሌ ራዋንዳ መታጠፊያ አካባቢ መኪናው የነሱ ተገልብጠው አገኘናቸው ያየው ነበር ይሄ ነው ፎቶ አይደል የቪዲዮ ራሱ ይሄ ከዛ ተያዙ ማለት ነው ተያዙ እዛው ባሉበት ስንመለስ እዛው አካባቢ የነበሩ ፌደራል ፖሊሶችም ቦታው ላይ ነበሩ ሌሎች መኪኖችም ቆመው ነበር መኪናው በጣም ነው የተጎዳው እንደሚታየው የነሱ ነው መኪናው አሁን ፕሮዳክሽን ኮስት አለው ለበነቱ ማለት ነው አሁን ይሄ መኪና የነሱ ነው ፖሊስ ጣቢያ ሄደን ከሰማን በኋላ መኪና የነሱ አይደለም ባለቤቶቹ አያውቁም በዚህ መኪና እንደዚህ አይነት ነገር እንደሚሰራ አያውቁም ከነሱ ውስጥ አንዱ ነው የድርጅት የሆነ የድርጅት አባል ነው ከነሱ ጋር የሚሰራው ማለት ስለዚህ የቆመ መኪና አስነስቶ ነው የወጣው ማለት ነው ስለዚህ መኪና ያላችሁ አካላት መኪናው መግባቱን ሳይሆን ሌሊት ላይ አለመውጣቱንም እርግጠኛ ሆኑ ነው የምትለው ስማገኘውን ያባረሩት ሌቦች መሃል ተይዘዋል አይደል ተይዘዋል ኢንተርቪው ሲደረግለት መጀመሪያ እስኪ ስለራስ ንገረን ራሴ ያው እንደምታዩት ክብ ነው ለጌታሪ ሌባ ነው ለምንድን ነው ሙዚቃ አቀናባሪውን ስማገኘውን በቫን መኪና ያባረራችሁት ልንሰርቀው አይደለም ዜማ ልንሰጠው ነው እኔ በጣም ይገርመኝ እንዴት ሰርቶ መብላት ይቻላል አይደል እንዴ ይሄው እንግዲህ ሌቦቹ ተገልብጠው አሁን ህክምና እየተሰጣቸው ነው በትክክለኛው ንጹህ የሆነ እንጀራ ማግኘት ሲቻል ይባቋራጭ ፋስት ኤንድ ፊሪየስን ሰራችሁ አይደል ያላችሁ እውነት ነው ግን ይሄ ነገር ሙከራው ነው እስቲ ስሜትን በማሲንቆ ያለንበት ሁኔታ አሳሳቢ ነው አይደል ልክ እንደዚህ ጎበዝ ኧረ ለከተማችን እንቁም ግን ማሲንቆ አመታት ላይ ሌቦቹን አንተ የላካችሁ ነው ጥንቃቄ ያስፈልጋል መዲናችን አረ ወደ ውስጣችን እንመልከት በጣም አሳሳቢ ነው በሌቦች ላይ ብዙ ነገር ይባላል እንደ ቀልድም እየተባለ ነው አሁን ባሳለፍነው ሳምንት የሰማሁት አንድ ጆክ ያው ከሌብነቱ ጋር ነው ሌሊት 5 ሰዓት ላይ ካንተ 3 ሰዓት ዝቅ ይላል ወደ ቤት ሊገባ ሲል ያዙት እና ሲፈተሽ ምንም የለው እና ጨረሳችሁ ሞቅ ብሎታል ጨረሳችሁ አው እና ሊሄድ ወደ ቤት ምን ትሄዳለህ አብረን ዝረፍ እንጂ ባዶ አይደለ እንዴ ኪሴ እኔ በሚጥል ነው መኖር ነው መፈልገው ልቀቆኝ ሲል እውነት በግዳውን የሌባ ጆኮች እኮ በፊት ነበሩ እኛ ምናቃቸው አንዱ ሊዘርፉት ገብቶ ይመስለኛል እንግዲህ ምንም የለም ቤት ውስጥ ያጋጥማል እና ተቅለል ብሎ ተኝቶ ሰምቶታል ግን ዝም አለ ሌባው እርግጠኛ ስለሆነ መጣና ብርድ ልብሱን ሲያደርገው እንዲህ ብሎ ተኝቶ እንዲህ ብሏል ምን ነው ሲለው አይ ምንም ስለሌለኝ አፈር ይሄ ነው
ሌላ ጊዜ ለሌባ የሚሆን ነገር አስቀምጠተኛሽ አስቀምጥ። ለማንኛውም ስማገኘው እንግዲህ ታዋቂ የሙዚቃ አቀናባሪ ነው። ካሁን በኋላ ከስማገኘው ስቱዲዮ የሚወጡ ዘፈኖች በአጠቃላይ እንዲሆናሉ ተብለው ይገመታሉ። ፍጠን 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 ፖሊሱ ፍጠን 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 ፖሊሱ። አዎ መፍጠን አለበታ። ፖሊስና ህዝብ አንድ ላይ ሆነን ከሰራን ግን ከተማችንን ጥሩ ማድረግ እንችላለን። አቤት ከዛ በኋላ ደግሞ የሙሉቀን ዘፈን ሪሚክስ አድርገዋል ተብሎ ይጠበቃል አይደል? ስሜ የፖሊስ ያለ አትሉም ወይ የዳኛ ያለህ አትሉም ወይ ለሚያባርሩን ህግ የለም ወይ? ዛሬ ሰይፉ በኢቢኤስ የሚገርም ፕሮግራም አለው። ከዜማ ግብዣውን ጀምር። በነገራችን ላይ የጸደይ ወራት ሂት ወይም ደግሞ የጸደይ ወራት ምርጥ የተባሉ ዘፈኖችን በተከታታይ ከሰይፉ በኢቢኤስ ትጋበዛላችሁ። ከነሱ መሃል እንግዲህ ዛሬ የሚቀርበው በየመዝናኛ ስፍራው ብዙዎች የሚጨፍሩበት ልጆች ሁሉ ሳይቀር ይላሉ። እነዚህ ስድብ የሚመስሉ ወይም ደግሞ ምን ሰድባቸው ፍቅር በመስጠት እኮ ጥሩ ማድረግ ይቻላል ነው የዘፈኑ ሐሳብ። ፍንዳታ 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 ዱርዬ 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 ፍንዳታ 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 ዱርዬ ዱርዬ ዱርዬ። ዘፈኑ ለየት ያለ ነው። ለማንኛውም ማይክ ኢ ይሄንን ዘፈን ከቅኝት ባንድ ጋር ያቀርባል። ለማይክ ኢ ዋው! እሱ ብቻ አይደለም፣ በጣም በሚገርም ሁኔታ ጅሬኛ ሽፈራው ኦሮምኛ ስልቱን ያቀርባል በሰይፉ በኢቢኤስ ላይ። እነ ያሬድ ነጉ ዞራ ዞራ ይመጣል በተከታታይ። ከተሳካ ደግሞ የኤፍሬም አማረ ሮራ ሮራም አይቀርም። ያው ተከታታይ ነው ብዬ ነው። አዎ ከዛ ውጪ እንግዲህ ዝናሽ ሁቤ ተወዳጅ ስልቷንም በሚቀጥለው ሳምንት በሰይፉ በኢቢኤስ ላይ ማንን ነው ይቀርባል። እንዴት ነው በተከታታይ አሪፍ አሪፍ ዘፈኖች ይቀርባሉ ለማለት ነው። ለአርቲስቶቹ ምስጋና ግን ይገባል። አዎ ዛሬ ካሉን ፕሮግራሞች መሃል እንቧ የተሰኘ የግሩፕ ተመስርቶ መቼም ያው በማህበራዊ ድረገጽ መጋጨት ነው፣ መጥፎ ነገር ማውራት ነው። እስኪ ሰብሰብ ብለው ለየት ባለ መንገድ ሳቅ ያጫሩ ገንዘብ ለተቸገሩ የሚረዱ ግሩፖች አሉ። እነ ያሬድ ከአሜሪካን ካሊፎርኒያ፣ ባካችሁ ያሬድ እዚህ ነው ያለው ከአሜሪካ መጥቶ ለሱ ከተሳካልን እንግዲህ በኋላ ላይ የተለያዩ ቻሌንጆች ለኔ ይቀርቡና በሱ ለችግረኛ ወገኖች ገንዘብ እናሰባስባለንና ከተሰጡኝ ቻሌንጆች መካከል አንዱ እንደ ማይክል ጃክሰን መሄድ ነው። እንዳይት አራተው በእናት እሱ ይቅርብኝና ሌላ ቻሌንጅ ቢሆን ይሻለኛል። ለማንኛውም ከያሬድ ጋር ቆይታ ይኖረኛል። ከዛ ውጪ ሰይፉ በኢቢኤስ አዲስ አልበም ወጥቶ በጣም ብዙዎች ወደውለታል። ሁለተኛ አልበሙ ነው። ጨዋታ አዋቂ ነው። በጣም ወዳጄ ነው። ለማንኛውም ሃይሌ ሩት እዚህ ነው ያለው። ሃይሌ ሩት ከተከታዮቹ መልእክቶች በኋላ አረ ብዙ ነገር አለ። አብረን እንሁን። ቅኝት ምን ነው ፈዘዛ በመሃል ካሳ ላይ ሲኒማ አምፒር ፊት ለፊት የወንዶች አልባሳት ክሎዝ ሲቲ